عين ميبالو تقات حق الله لو كان شيء سابق القدر لسبقته العين الله الثاني يالفي لمنجي يا الله الوساني انديو ميقدم ነገር ቢኖር ኑሮ አይን ይሁን ነበር ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ በአፍላ እድሜ ተጨብጭቦለት እርጅና ላይ ያጣው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል ምእመናን ዛሬ በባለፈው ርዕሳችን ቀጠሮ ይዘን ነበር በተለይ ደግሞ የሂስድ የመመቅኘት ውጤት የሆነውን ሰዎችን በአይን ማጥቃት የአይን ተጠቂ መሆን የሚለውን ርዕስ እንዳስሳለን ነገሩ ተያያዥም ነው የተለያየም ነው የሰው ልጆች በአካል ሊጠቁ ይችላሉ አካላቸው መንፈሳቸው ሊጠቃ ይችላል በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም መጠበቂያውን የማያውቀው እስልምና ውብና ማራኪ ዲን ነው ያስቀረው ምድራዊም ሰማያዊም ሐሳብ የለም የተወው ውጫዊም ውስጣዊም አጀንዳ የለም ለሁሉም ተንትኖ በፍትህ የሰጠበት አልፏል የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል መንፈሱ እንዳይተካ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን ሐዲስ በዝርዝር አስቀምጦት እናገኛለን አይን የሚባል በሽታል ሰዎች ባግርሞት ሲያዩ አሊያም ሐሲዶች በመቀኝነት ሲያዩ ወሚን ሸር ሐሲድ ኢዛ ሐሰድ ተመቅኝቶ በሂስድ ሲያይ የሚደርስበት ጥቃት ይሄ ለት እንከላከለዋለን በሽታውስ ምንድነው በተጨባጭ ህይወታችን ውስጥ አለን ወይ መከላከያችንስ መጠበቂያችንስ ምንድነው ዛሬም እንዳሰው ይሆናል አንዳንዱ ለአይን ዕውቅና አልሰጠም ሌላው ደግሞ ለአይን በሽታ ደንበር አልፎ ችግርም ሲገጥመው በሽታም ሲያመው ጉንፋንም ሲያስለው በሩ በልፋስ ሲዘጋ ጣራው ላይ ድንጋይ ሲወርድበት ሲህር ተደርጎብኝ ነው አይንና ሳግንቶይ ነው ሚል ደንበር ያለፈ ስጋት ጥገኝነት ታያለ ሌላው ደግሞ ችላ ብሎታል እስልምና በሁለቱም መሃል በሽታው አለ መከላከያውንም ሰጥቶናል العين حق ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ العين አይን የሚባለው ጥቃት ሐቁን አላል صحيح ሐዲስ ላይ لو كان شيء سابق القدر لسبقته العين يا الله الوساني እንዲሁ የሚቀድም ነገር ቢኖር ኑሮ ከአላህ ውሳኔ የሚያልፍ የለም እንጂ አይን ይሁን ነበር ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ በአፍላ እድሜ ተጨብጭቦለት እርጅና ላይ ያጣው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል አይን አላሉ ነብዩ አለይሂ ሰላቱ ወሰለም ሌላው ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ላይ አክثሩ من يموت من امتي ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው ልብ ብላችኋል ምናልባት የሞተው በመኪና አደጋ ሊሆን ይችላል ሰጥ ብሎ ነው ልትለው ትችላለህ ተኝቶ የአይን እራት ሆኖ ሊሆን ይችላል ራሱን አልጠበቀም በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም ታዲያ እንዴት አይጋለጥ ይሰው ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነብዩ አለይሂ ሰላቱ ወሰለም አይን ሐቅ العين ይላሉ በሌላ ሐዲሳቸው አይን እኮ يدخل الرجل القبر ويدخل الجمل القدر አይን እውነት ነው አሉ ሰውየውን ቀብር ሊያወርደው ይችላል ይሞትና ግመሏም ደግሞ ሙታ ታርዳ መብሳያው አንተን ውስጥ ልትገባ ትችላለች አይን ሐቅ ተዘናክተናል ጥበቃው የለም ልጆቻችን ሚዲያ ላይ ናቸው ሰርጋችን ሚዲያ ላይ ግላዊ ህይወታችን ለአደባባይ ለቀነዋል
ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው ዓይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የዓይን በሽታ። አንዴ ነቢዩ ዓለይሂ ሰላቱ ወሰላም ከመዲና ወደ መካ ሲያከኑ ከእርሳቸው ሰሃባዎች ውስጥ ሰህል ብኑ ሑነይፍ ይባላል። ውብና በጣም ቆንጆን። ድንገት ወንዝ ዳርቻ ላይ ያረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት ዓሚር ብኑ ረቢዓ የሚባል ሰሃባይ፣ ሁለቱም ሰሃባ ናቸው፣ ከነቢዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው፣ ገላው ነጭ ነው ተፈጥሮ፣ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ አለ፣ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ፣ ወንዙ ላይ ወደቀ። ሰክሎ ወደቀ። ወደ ነቢዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው? አናቅም አሉ። ምትጠረጥሩት አለ እንዲህ አሉ። አይ ዓምር ብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ፣ እንዲህ አይነት ውበት አይቻላቅም ሲለዋል። ተበሳጩ። ረሱል ሰለላሁ ዐለይሂ ወሰለም ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ አቁም ነው። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደርጎ። ዓይን ሐቅ ነው። በነቢዩ ዘመን ይላል ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቂ ልትሆን ትችላል። አንዴ ሂሻም ብኑ ዓብድልመሊክ ብኑ መርዋን ታላቁ ንጉሥ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነቢዩም ዓለይሂ ሰላቱ ወሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ብኑ ዓብድላህ እብኑ ዑመር ብን አልኸጣብ ናገኙት። የሰይድና ዑመር የልጁ ልጅ ሳልም ይባላል። ያኔ ዕድሜው 60 አልፏል፣ ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ይሻ ሳልም ማለት አንተ ነህ አለው። አዎ አለው። ዕድሜህ ስንት ነው አለ። 60 አልፎኛል አለ። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና? አዎ። ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ። ሳይረበኝ አልበላም። ተገረመ ንጉሡ። ተሰናብቶት ሄደ። ሳልም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ጨመረበት። ወደ አኼራም ተሻገረ። አልዓይኑ ሐቅ። ዓይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ፣ ያላስተዋልነው በሽታ። የግድ ሰውየው ስላየህ አይደለም፣ ስላንተ ባድግራሞት ከሰማ ዓይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው። ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምፅ ሲያርፍ ጉልበት አለ። ተመልከቱ። አንዳንድ ሰው በሽንት ሕስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምፅ ሰማና ይህ ማን ሽንት ነው አለ። እንዲህ ጉልበት ያለው ሽንት። ዓይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ወደ አኼራ አለፈ። ዓይን
ይሄውን አደባባይ ያሰጣነው ማንነታችን ህይወታችን ያመሰቃቀለ ያለው ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ልጅ ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ። ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ። አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ። እሱ ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋ ማለት አሁን የምታቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የአረቡን ግዛት ይገዙ የነበሩት ኸሊፋ ይባላል። የዓለምን 1/3 አስተዳድረው ያኔ ይሄ ወጣት ንጉስ ሆነ። የአባቱ ስልጣን ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገረ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል። አላሁመ ከማ ሐሰንተ ኸልቂ ፈሐስን ኹሉቂ፣ አላህ ወይ ተክለቁመና እንዳሳመርከው ባህሪዬንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም። አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያቀው ያጠቃቸዋል። ከልክ ያለፈ ተገርሞት መደነቅ በፋብሪካ በእርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ፣ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ፣ ይሄን መኪና ገዛ ቢስሚላህ ማሻአላህ። ይሄ ነው የሚሰብር፣ ይሄ ነው የሚጋርደው። ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልም እንዴ? ፋብሪካህን ስታይ ድርጅትህን፣ ቢሮህን፣ ስራህን፣ ውጤትህን፣ መጽሐፍህን፣ ንግግርህን፣ የህይወት ስኬትህን ስታይ ብስሚላህ ማሻአላህ ተባረከ ረህማን። ይሄ አይንን የምትሰብርበት። ወደ ልጆቻችን ህይወት ከመጣ ይሄው ልጣፋንታ በስፋት ተመለከተዋል። ልጆችን ሰርግ ሲባል ዱዓ እናደርግላቸው፣ አንጠብቃቸው፣ አቁለጭልጨን አወልሶፍን ሻማያጅ ናቸው፣ ኬክ አቅራቢ ናቸው። የማን ልጅ ነች ስታምር ተብላ የተበላች ብዙ ልጅ አለች። አንዲት እናት በጡት ማጥባት በጥጧ ለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች። ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች። እኔ ልጄ በደንብ ነው የሚጠባው፣ ልጄ በጣም ጤነኛ ነው፣ በ2 ዓመቱ ቆመ፣ አሞት አያቅ፣ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች። ቢስሚላህ ማሻአላህ የለ ከፕሮግራም ወጣን ስነር ትላለች። ልጄ ድገት ወደቀ፣ እግሩ እስካሁን ሽባ ነው ትላለች። ልጆቻችን አደባባይ እናወጣቸዋለን፣ ዱዓ እናደርግላቸው። ቢስሚላህ ማሻአላህ የለም፣ ቁል አዑዙ ቢረቢናስ እየቀራን ማሸት የለም። ለአይን ለቀቅናቸው። ጎበዝ ተማሪ የተባለ ሲቀጭ፣ አቤት ሲያምር የተባለ ሲጠውልቅ፣ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ደካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን። አልዓይን ሐቅ ሰው ሐስዶም ይሁን ተገርሞ ወዶህም ተደንቆ ሲያይ ብስሚላህ ማሻአላህ እሱ ካላል አሊያም አንተ ራስህን በዱዓ ማጠብቅ ከሆነ የዓይን ራት ሆነ። ባለፈው ቃል የገባለው ይህን ለማውራት ነው። ወሊድ ኢብኑ አብዱል መሊክ የሂሻም ወንድም ነው። እሱ ያኔ ንጉስ እያለ ዑርወት ኢብኑ ዙበይር ወዳጁ ነበር። ሊዘይረው ሄደ። ከዑርዋ ጋር መሐመድ የሚባል ልጅ አለው። በጣም ቆንጆ ልጅ ነበር። ሚያምር ልብስ አለበሰው። ወደ ንጉሱ ነውና የሚወስደው
ልክ ሲገባ አይኑ ላይ አረፈ። ማ ሃذا الغلام ይህ የሚያምር ልጅ ማን ነው? ወማ هذه الثياب ይህ የሚያምር ልብስስ ምንድነው አለ ንጉሡ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅል ሚስተባበል ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አየዋት። ጠሯቸው። ይች ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ ቁል ሁወላህ አሐድ እየቀራህ ልጆችህን ማሸት፣ ሲተኙ ከተኙበት ቦታ ሄደ ዱዓ እያደረግ ጸጉራቸውን ገላቸውን ደበስበስ። ትምህርት ቤት የገጠማቸው ጉዳይ ካል፣ መንገድ ላይ ያያቸው ነገር ካል፣ መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተን ምታግዛቸው። ነቢዩ ዓለይሂ ሰላቱ ወሰላም በጣም የሚያምሩ ሁለት የልጅ ልጅ አሏቸው፣ ሐሰንና ሁሰይን የሚባሉ። ከጎን ቀርበው ነቢዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ላይ የሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይይዙና የሰይድና ዓሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሃማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል አይን ላማ አጥቂ ከሆነች አይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ። አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል። አሁን ዱዓ የሚያረጋባታል ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማው እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለወጠ እንላለን፣ እንዴው ምን ነካው እንላለን። ሚዲያ ላይ አውጥተኸው በየሰርጉ አብለጭልጭኸው በየፕሮግራሙ ወስደኸው አቤት የሷ ልጅ አቤት የሱ ልጅ እንዲባል አጋፍጠው መከላከያ ሳታደርግለት እንዴት አይተካ? እርግጥ ነው ጠዋት ስታስወጣው ብርድ እንዳይመታው ጃኬት ታረግለታል፣ እንዳያመው ሕክምና ታረግለታል። ይሄ አካላዊ መንፈሳዊ ሕክምና ቁርአን ዚክር የግድ ራሳችን ልንጠብቅበት የሚገባን መሰረታዊ ሕክምናዎች አሉ ለኛ ለልጆቻችን። ነቢዩላህ ያዕቁብ የአይንን ጥቃት ስለሚያውቁ ከአባታቸው ኢብራሂም ከአያታቸው የወሰዱትን ልጆቻቸው ዩሱፍን ፍለጋ ወደ ግብፅ ሲገቡ አንድ መመሪያ ሰጥቷቸው፣ ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባይ ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ልጆችን መጠበቅ፣ ልጆች ላይ ዱዓ ማድረግ፣ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ፣ ከቻሉ በውዶ እንዲተኙ ገደም ሲሉ ቢስሚከ አላሁመ አሙቱ ወአሕያ እንዲሉ፣ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት ይሄን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ ነጩ ተረት እያነበበ ያስተኛቸው እኛ ዱዓ ያለን የምናስተኛቸው። ልጆቻችን የኛን ጥበቃ የኛን ዱዓ ለአቅም እስኪደርሱ የኛን ክትትል ይፈልጋል። አላህ ከዓይንና ሱ ሁሉ ይጠብቀን። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል። የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን ሁለመናችንን አደባባይ አናውጥ፣ እንሰትረው።
ላይክ ኮሜንት ጭብጨባ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው። ሶሻል ሚዲያውን ተመልከቱት። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል? ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025። ከቀጠለም ጤናማ አይደለም። አይን በልቶታል ሰርጉ፣ ትዳሩ አይን አድምቶታል፣ ተጠቅቷል ቀደም። ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው እስኪ ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعينوا في قضاء الحوائج بالكتمان። ሐጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና። ሐጃዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር፣ በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች ኡስታዝ፣ ላንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤት ያህል ይናገር ሲጨርስ። ሶስተኛ الدعاء والذكر። ዱዓዎችን እናብዛ። አዝካር الصباح والمساء ለሰው አይን ያገኝ ኩል ቁል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢ الفلق ቁል አዑዙ ቢረቢ الناس ሚቀራ ሰው አይንና ስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢ الفلق ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ። ይህን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ፣ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደል። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎች የጠጡበት ቡና ፍንጃሎቹ ተሰብስበው ያነ ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደል። አይንናስ ምንከላከለው በቁርአን በሐዲስ በዚክሮች። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ያለው ቴሌቪዥኑ የግድግዳ ማሳመሪያ ነው። ቀስ የሚል ቁርአን ከፍተህበት ተኛ። ሙሉ ሌሊት ይቅራ ቤት። ቀለይም ክፈተው። ጠዋት ላይ አዝካር الصباح ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቀው። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብለ። በየቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቃ እንጂ ብዙ ሰው ሚዲያ ይወጣል በአላህ ጥበቃ ውስጥ ስለሚኖር ነው። ነብዩና አለይሂ ሰላቱ ወሰላም ቁረይሾቹ እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል እኮ። ወየካዱ الذين كفروا ليزلقونك بأبصارهم። ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። ይልታል ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነበር። ነብዩ አለይሂ ሰላቱ ወሰላም ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንና ሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። ነብዩ አለይሂ ሰላቱ ወሰላም ከቤት ሲወጡ ትላለች ኡሙ ሰለማ ወደ ሰማይ ይመለከቱና ቢስሚላህ በአላህ ስም ተወከልቱ ዐለላህ፣ በሱም ተደገፍ፣ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ ከሱጭ ኃይልም ብልሃትም የለም ይሉ ነበር። ወደ ሰማይ ማተረው ትላለች ኡሙ ሰለማ። ሶሒህ ሐዲስ። እንዲህ ብለህ ከወጣ ሸይጣን አይቀርብ። ለሌላኛው ሸይጣን ተወው በአላህ ጥበቃ ስር ነው ይለዋል።
እስልምና ችግር ነግሮ መፍትሄውን ሰጠን። የተጠቀመ ስኬታማ ያመለጠው አዳለት። ሁሉን ያልነገሩን የለም ነቢዩ ዓለይሂ ሰላቱ ወሰላም። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰልሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.